ሲቸነክሩት የፈሰሰ ደም አለ። በጦር ሲወጉት ደሙ ፈሷል። ይሄ ኋላ ነው፣ በርግጥ ከሞተ በኋላ ነው። የሸዋ አክሊል ሲደፉበት ደሙ ፈሷል። ይህ ሁሉ ደም ሲፈሰው የዋለ ሆኖ ውሃ ምን ያህል እንደሚጠማው መናገር ነው። ለሰው ልጅ ይህ ሁሉ የሚሸፈን አይደለም። ስለዚህ ሰው መሆኑን ምታት አለመሆኑን ለማስረዳት ነው። ያም ቤዛነቱ መጠማቱ ነፍሳችን ለተጠማችው ሁሉ ቤዛ ነበር። ያ ደም በደም የደረቀ ጉሮሮ ሁሉ በውሃጥም እስኪንጣጣ ድረስ መጠማቱ ተጠምተን ለነበርን ሁሉ እርካታን ሊሰጥ የመጣና ጥማችን የቆረጠልን ጌታ መሆኑን ለማስረዳት ነው። ምክንያቱም ምን ብለን ጸልየን ነበር? ቀድሞ በቀድሞ ዘመን ከአባቶቻችን ጋር የአባቶቻችን ጸሎት የሁላችን ጩኸት ነው። በከመ ያፈቅር ኃየል ሀማን ቄተማት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር ያው ጸማት ነፍሴ። ዋሊያ ወደ ውሃ እንደሚናፍቅ ነፍሴ እንዲሁ ወደ እግዚአብሔር ትናፍቃለች፣ ተጠማች። መዝሙር 41 ቁጥር 1 ላይ፣ መዝሙር 62 ቁጥር 1 ላይም እንዲሁ አምላኬ አምላኬ ገይስ ኀቤከ፣ ፈጣሪ አምላኬ ፈጣሪ ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽህ ወእሬ ገጹ ለአምላኬ፣ መቼ ደርሳለሁ የፈጣሪዬንስ ፊት የማየው መቼ ነው ብለን ጮኸን ነበረ። ስለዚህ ድህነት ጠምቶን ነበረ፣ ልጅነት ጠምቶን ነበረ፣ ዘላለማዊ ሕይወት ጠምቶን ነበረ፣ እረፍት ጠምቶን ነበር፣ ፍትሕ ጠምቶን ነበር፣ እውቀት ጠምቶን ነበር፣ ልጅነት ጠምቶን ነበር፣ ነፃነት ጠምቶን ነበር፣ ሰላም ጠምቶን ነበረ። እነዚህን መጠማቶቻችን በሙሉ አንድ ላይ አድርጎ ነው ጌታ ተጠማሁ ብሎ የተናገረልን ማለት ነው እንጂ እሱማ ለተጠሙት ሰዎች ሁሉ ውሃውን ወይን አድርጎ ሲያጠጣ አይተነዋል።